እኔ ከብሔረ ጉራጌ ቤተሰብ ስለመጣሁኝ የኛ የጉራጌ ቤተሰብ እንደ እንጀራ አድርጎ የሚጠቀመው ቆጮውን ነው። በብዛት አገር ቤት ያሉ ሰዎች እሱን ነው የሚበሉት። ከተማ አባቴ ወደ ከተማ ከመጣ በኋላ ብዙ ጊዜ አቬለብል ስላልነበረ እንጀራውን ለምዶ በዛ ነው ያደግነው። እኛ ቆጮ ዩዛሊ የምናገኘው አመት በዓል ሲሆን መስቀል ሲሆን በዛ ጊዜ ነበር። እንደ ስፔሻል ነገር ነው ይቀርብ የነበረው ቆጮ እና በዚህ አጋጣሚ አንዳንድ ነገሮች ስለ አባቴ መለስ ብዬ ልናገርና አባቴ ጋቢ ለብሶ ከሀገሩ ሲወጣ የሱ አኳያዎች በህይወት ያሉ የነገሩኝ መጀመሪያ ያረፈው የእህል በረንዳ የሚባል ቦታ ነው። ለምን እዛ እያገዘ እየተሸከመ የሚበላም ነገር እየሰጡት ትንሽ እንደቆየ ወዲያው ቲማቲም መሸጥ፣ ድንች መሸጥ፣ አንዳንድ ነገሮች እየሸጠ ነው ተነስቶ አደንድ በህይወቱ ያለ የኤርፎርስ እና የኤርቦርን ምግብ አቅራቢ ወደ 4 አጂፕ ትራክ ከአስመራ አዲስ አበባ ቤንዚን የሚያስገቡ ትራኮች፣ ሉንችናዎች እና ብዙ መሬት ባላባት ሆኖ ብዙ ኒድ ያላቸውን ቤተሰቦች አስተምሮ ረድቶ ለብዙ ደረጃ ያደረሰ ጀግና ነበር። ለጠረጴዛችን ፕሌስሜት ማስቀመጥ ከውጪ ባህል አይደለም፣ የራሳችን ባህል ነው። እኛንን ጀማሪዎቹ ይኸው እንደምታዩት ነው። ሌላ ደግሞ በፎርክ መብላት ለምደናል። ከውጪ ለምትሉ ሰዎች ደግሞ አንቀፎ በጉራጌ ባህል የመጀመሪያ ምግብ ሲበላ የተጠቀምንበት ነው። እንደዚሁም የምንበላበትን ነገር በጌጣጌጥ አድርጎ ማስቀመጥ ባህላችን ነው። አመሰግናለሁ።